ኬክ እየላሰች ካደገች ሴትና በመከራ ውስጥ ካደገች ሴት የትኛዋ ትሻላለች? ኦፍኮርስ ይታወቃል። በኬክ ያደገች ሴት ጉንጯ ፊቷ ያምራል፣ ጉንጯ ያምራል። በተለይ ቆንጆ ብቻ የምትወዱ ሰዎች አላችሁ። ዛሬ በደንብ ጥሩ መልእክት ለእናንተ አለ። ንብ ያምራል፣ ያስጠላል። ያስጠላል። ፍሬውስ አዎ መልክ ላይ ተከተክላችሁ ቁጭ ያላችሁ ሰዎች ምናልባት እናንተ መልክ ስለሌላችሁ ሊሆን ይችላል። አንድ ሴት አጭር ብትሆን የሷ ስራ ነው የእግዚአብሔር ስራ ነው? በደንብ መልሱልኝ። የማን ስራ ነው? እሷን አጭር ብለህ መተቸት እግዚአብሔርን መተቸት፣ የእግዚአብሔርን ስራ መተቸት። ከጊዜያት በኋላ ውፍረት ቢመጣ ሰውነቷን ብታጣ የእግዚአብሔር ስራ ነው? የሷ ስራ ነው? የማን ስራ? አንድ ወንድ ጸጉሩ ገብቶ እዚህ ጋር ቢደርስ የሰው ስራ ነው? የእግዚአብሔር ስራ? አጭር ቢሆን የሱ ስራ ነው? የእግዚአብሔር ስራ? ፊቱ ወደዚህና ወደዛ ቢሆን አፍንጫው መነጽር ማያስቀምጥ ቢሆን የሱ ስራ ነው? የእግዚአብሔር ስራ? ምንም ማያስቅም የሰው ነው? የእግዚአብሔር ስራ? የእግዚአብሔር ስራ። አዎ በአርአያ እግዚአብሔርን የተፈጠርነው ሁላችንም ቆንጆዎች ነን ወገኖች። ይሄ ለማስመሰል አይደለም። አንዳንድ ሰዎች ፊት ያያሉ። ያ የእግዚአብሔርን ስራ መፈታተን ነው። የማንን ስራ? የማንን ስራ? የእግዚአብሔርን ስራ። ማንም ቆንጆ ቢሆን ይጠላል እንዴ? እኔ ቆንጆ ብሆን ደስ አይለኝም? አንቺ ብትሆኚ ደስ አይልሽም? በደንብ በይ። አዎ በይ። አዎ የማን ስራ ነው? ሁላችንም በአርአያ እግዚአብሔር ነው የተፈጠርነው። ረዘመች እንዳትል፣ አቃቂር እንዳታወጣ፣ አጠረችም እንዳትል። ቅዱስ ዮሐንስ አፈወርቅ የሰው ልጅ ትዳርን ሲያስብ ፊቷን ሳይሆን የሚያምር መንፈሷን ማሰብ እንዳለበት በተደጋጋሚ ይናገራል። የሚያምር ነፍሷን ተመልከት። ንብ ፊቷ አያምርም ይላል ዮሐንስ አፈወርቅ፣ ፍሬዋ ግን ይጣፍጣል። ምኗ ይጣፍጣል? ምኗ ይጣፍጣል? አዎ ሀብታም ካልሆነ ደስ የማይላችሁ ሰዎች ካላችሁ በደንብ ትኩረት አድርጉ። እሺ አዎ ሁሉ የማን ስራ ነው? እንደዚህ በሂሳብ የሚሄዱ ሰዎች ደግሞ መልክ፣ ቁመና፣ ሀብት ሄዶ መቼም ቢሆን የተባረከ ትዳር አያገኙ። የተባረከ ትዳር አያገኙ። ይሄ ሀብታም የሚያባርሩ ቆንጆ የሚያባርሩ ሰዎች መቼም የተባረከ ትዳር አያገኙ። ሰውን በሰውነቱ እስኪ በሉ፣ ሰውን በሰውነቱ በምንነቱ። አዎ በመከራ መካከል የተፈተነ ባህሪ ይልና የተፈተነ ባህሪ ደግሞ ተስፋ ማድረግን። በመከራ ስትፈተን የተፈተነ የሚያምር ጸባይ ነው። ከዛ ትሁት ትሆናል። ምን ትሆናል? በብዙ ነገሮች መካከል ያለፈች ሴት ትንሽ ራሷን ዝቅ ታደርጋለች። ያንተን እግር ለማጠብ ጉዳዩ አይሆንም። አለበለዚያ እግር እንዳለ ራሱ ትዝ አይላትም። አዎ ትዝም አይላትም። እግር እንዳለ ራሱ እግር እንዳለሽም እንደሚርብሽም ትዝ አይለውም። ለምን? አይቶ የገባው ፊቷን ነው። ይሄ ፊቷ ደግሞ አንዳንዴ ወደዚህ ይሆናል፣ አንዳንዴ ከንፈሯ ይሄን ያክላል። አዎ